ለ30 ቀን ቻሌንጅ አትያዙ። አንደኛ በጣም ቢዚ ነኝ ስፖርት መስራት ኃይል የለኝም ለምንል ሰዎች አንዳንዴ እኮ ዳይትም ኤክሰርሳይስም እያደረገን አንቀንስም አይደል? አፌ አያርፍ የሚል ሰው በጣም ይወፍራል። ሳምንት እንኳን እንጀራ ብናውቀው ቀን ውስጥ አናነኩኝ ራሴ እንደዚህ ሆናም ብዬ መቀመጥ ያ ሁሉ ሰው አብሬ የሚገባው እና ሴቶች ተስፋ የብዙ እናቶች እንባ ምክንያቱም አንዲት እናት ይህን አይታ ተስፋ አድርጋ ትለወጣለች ብዬም ስለማስብ እያጠባ እንዴት ዳይት ማድረግ እንዳለብን። ዶሮ ሲባል በወጥ መልክ በጣም ብዙ ካሎሪ ሀይ ሆኖ ቅቤው፣ ሽንኩርቱ፣ 30 ቀኑ እንዴት እንደነበር ላውራችሁ። የምፈልገው ለውጥ ከሆነ 70% ላይ እናቁም። ጥግ አለ ልጅ ምግብ እየሰራው ነው ያሉ መቅመስ ትልቅ ቻሌንጅ ወደ ህይወታችሁ ከመጣ በቃ ትልቅ ጊፍት ይዞላችሁ የመጣው ማለት ነው። በጣም እንችላለን። ሁሌ ግን እንደምንችል አስበን ከገባንበት ማንኛውም ነገር ይቻላል። እንደሚቻል እኔ ፕሩፍ ነኝ። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ቃል በገባሁላችሁ መሰረት ሶስተኛውን ፓርት ይዤላችሁ መጥቻለሁ። ምንድነው ለቻናሌ አዲስ የሆናችሁ እያወራን ያለ ነው ያው ስለ ክብደት መቀነስ ሂደት፣ ስለ ፖስት ፓርተም የተለያዩ የክብደት መቀነስ ሂደቶችን አሳልፌያለሁ። አንደኛ አለ በአስተዳደግ የመጣ፣ ሁለተኛ በወሊድ የመጣ በአንደኛ ልጅ በጣም ትልልቅ ኪሎዎች ማለት ነው እስከ 125 ድረስ የተለያዩ ኪሎዎችን 30 ኪሎ 40 ከዛ በላይ ብዙ ኪሎዎችን በተደጋጋሚ ቀንሻለሁ። ስመለስብኝ ያንን ሲቀንስ ይህን ሂደት እያወራን ያለ ነው። ላይፍ ነው ሙሉ ስቶሪ እያወራ ያለሁት። አዲስ ከሆናችሁ ለቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ተጠቀሙበታላችሁ። ብዙ ለስፔሻሊ ሴቶች በደንብ ተጠቀሙበታላችሁ ብዬ አስባለሁ። ያው በላይፌ ያደረኩት ኤክስፒሪየንስ ብዙ ትምህርቶችን ለብዙ ሰው እየሰጠ ስላለ ያንን ነው እያወራው ያለሁት። ከዛ በዘለለ ደግሞ በዚህ ቻናል ብሎጎችን፣ የተለያዩ ለክብደት መቀነስ የሚሆኑ ምግብ አመጋገብ፣ ዲቶክስ የሆኑ መጠጦችን፣ ኤክሰርሳይዝ ብዙ ነገሮች ነው የምናይበት። እናትነትና ህይወት እንዴት እንደምንሄድ ያንን ሁሉ ነው ሁሌ ይዤላችሁ የምመጣው። ሐሙስና እሁድ ነው በተቻለኝ አቅም በሳምንት 2 ለመልቀቅ ቪዲዮ ለራሴ ቃል ገብቻለሁ። ያንን ነው የምናካሂደው በዚህ ቻናላችን። አሁን በፓርት 3 ቪዲዮ መጥቼላችኋለሁ። ምን ላይ ነበር ከዚህ በፊት ያቆምነው? መጀመሪያ ልጅ ወለድኩኝ። የመጀመሪያ ልጄን ስወልድ ዲፕሬሽን እንደያዘኝ ከባባድ ዲፕሬሽን ውስጥ እንደገባው ፖስት ፓርተም ዲፕሬሽን የሚባል ነገር ከዛ በፊት ስሙን ሰምቼው ማላውቀው ነገር ውስጥ ገባው። ላይፍ ያበቃልኝ መሰለኝ፣ ያለቀልኝ መሰለኝ። ከዛ ድጋሚ አንሰራርቼ የተለያዩ ኤክሰርሳይሶችን አመጋገቤን በማስተካከል ኑሮዬን ሃንድል በማድረግ ቀንሼዋለሁ። ምንድነው ያልኳችሁ? ከዛ ወዲህ በሶሻል ሚዲያ በተለያዩ ቲቪ ቻናሎች ላይ ቀረብኩ። ለብዙ ሰው ኢንስፓየር ሆንኩ፣ ለብዙ ሰው ማስተማሪያ ሆንኩኝ። ከዛ ሂደቱን ሰዎችንም ብዙ በእኔ ምክንያት ተቀየሩ። እግዚአብሔር ይመስገን ተሳክቶልኝ ከባለፈው ምንድነው ያቆምኩት? ሁለተኛ ልጅ ሳላስብ ዶክመንተሪ ልንቀረጽ ሂደቴን ወደ 12 ኪሎ ጨምሬ ነበረ ከነበርኩበት። ያንን ሂደት እንደ ዶክመንተሪ አንድ ወር ብዙ ጊዜ የተለያዩ እንትኖችን አሸንፊያለሁ። የአንድ ወር ውድድሮች፣ አንደኛው አንበሳ ፊትነስ ነው። ሁለተኛ ደግሞ ኢዩኒን የሚል በሳይመን ፓንዳ የሚዘጋጅ ሲቃፉን አስገባላችኋለሁ። እሱ ኢንተርናሽናል ውድድር ነው። የ30 ቀን የሰውነት ትራንስፎርሜሽን ነው። የ30 ቀን ለውጤ በጣም ብዙ ሰው የሚያስደምም ለውጥ ነው። አወዳዳሪዎችንም ብዙ ጊዜ አነጋግሯል። ስለዚህ እንዴት አድርገሽ ነው ብዙ ሰው ይጠይቀኛል። ወደሱ እንመጣለን። ያ ሁሉ ከተካሄደ በኋላ ነው እንግዲህ ሁለተኛ ልጅ ላይ ድጋሚ ወፈርኩላችሁ። ስለዚህ አሁን ይዤላችሁ የመጣሁት ሁለተኛ ልጅ አረገዝኩ ብያችኋለሁ። እሱም በዶክመንተሪ ሊቀረጽ ነው። ያው እንደተለመደው በደንብ ድብልቅልቅ ብዬ ወፈርኩላችሁ። የሁለተኛው ልጅ ግን እውቅና አለ፣ ብዙ ነገር መጥቷል ከኋላ። ሰዎችን ትሬን ማድረግ ጀምሬያለሁ። ብዙ ሰው ያቀኛል። ዲፕረስድ መሆኛ ታይምም የለኝም። ዲፕረስድ መሆኛ መጨናነቂያ ምናምን ባረግ ብዙ ሰው ሃንድል በውስጥ ነበረ። ያ ሁሉ ሰው ነው ገደል ይዤ የምገባው። እኔ ተጨናነኩኝ ራሴ እንደዚህ ምናምን ብዬ መቀመጥ ያ ሁሉ ሰው አብሬ ይዤ የምገባው እና ያ ነገር ራሱ በራሱ ትንሽ በጣም ውስጤን በጣም ይፈነክነው ነበር። ከልጅ በተጨማሪ ኃላፊነት ላይ ተጭኗል። የብዙ ሴቶች ተስፋ፣ የብዙ እናቶች እንባ የሚነግሩኝ ስቶሪዎች ምናምን በቃ በጣም ብዙ በየቀኑ ዲፕረስድ የሚያደርጉ ስቶሪ ይሰማለሁ። እንደዛውም በየቀኑ የሚያስደስቱ ትራንስፎርሜሽኖች ይላኩልኛል። ኢንስታግራም ላይ ሁሌ ፖስት አድርጋለሁ። በየቀኑ የተለወጡ ሰዎችን ፎቶ ያለማቋረጥ ለረጅም ጊዜ ፖስት አድርግ ነበር። ምክንያቱም አንዲት እናት ይህን አይታ ተስፋ አድርጋ ትለወጣለች ብዬም ስለማስብ የኔ መቀነስ የኔ እንደዚህ ለውጥ ማግኘት ለምን ያህል ሴቶችና ለምን ያህል እናቶች ተስፋ እንደሆነ ስለማውቅ
በየቤቱ ያ ነገር ያለ መጨረሻ መስሏቸው ማይቻል መስሏቸው የድሮ አቋማቸው ብርቅ ሆኖባቸው የተቀመጡ ብዙ ሴቶች ስላሉ ማለት ነው። ስለዚህ ሁለተኛ ፕሮሰሴን ምን አሰብኩ መሰላችሁ? በዚህ ቪዲዮ ሁለተኛ ልጄን ከወለድኩ በኋላ እርግዝና ላይ ነው ሙሉ ኪሎዬን ጨመርኩ። የምታዩት ውፍረት ሙሉ እርግዝና ላይ መጣ ነው። ከወለድኩ በኋላ አንድ ኪሎ እንኳን አልጨመርኩም። ምንድን ነው እርግዝና ላይ በጣም እበላ ነበር። ስትረስ እንትን ለማለት ጣፋጭ ነገርና በጣም እመገብ ነበረ። ሆርሞኔን በጣም እንደተለመደው ምን መበለሻሸት ጀመረ። እርግዝና ሌላ አስቸጋሪ ነው። ትንሽ ያመኛል። ሰውነቴ በጣም ኮምፕሊትሊ ሌላ ሰው ነው የሆነው። ሌላ ሰው ኮምፕሊትሊ በጣም ለራሴ ራሱ በመስራት ስለምፈራ ነው ራሴ እና ግን ምንድነው እውቀቱ ስለነበረኝ ከወለድኩ ወዲህ እያልኩት እንትን አልኩኝ፣ ተሳፈጥኩኝ ልበል ቀንሷለሁ በሚል ቀንሷለሁ። ከዛ ዶክመንተሪ አለ። ዶክመንተሪው ስለማሳይ ለብሶ መማሪያ ስለሚሆን ያ ዶክመንተሪ እዛ ላይ ቀንሳለሁ እያልኩ እሱን መደበቂያ አድርጌ መመገብ ጀመርኩኝ። ያምረኛል፣ እመገባለሁ። ይህ ስንመገብ ደግሞ ምንድነው አመጋገባችንን ስፔሻሊ እንጀራ ዛሬ ከበላን በተደጋጋሚ አሁን ለረጅም ለሳምንት እንኳን እንጀራ ብናቆም ኦልሞስት እንትናችን አመጋገባችን የእንጀራ ፍላጎታችን እየቀነሰ ነው የሚመጣው። አንዴ ከበላን ደግሞ ደጋግሞ ነው የሚላል። በቃ ላይ እንደዛ አመጋገብም እንደዛ ነው። በጣም ራሳችን ለቀን ስንበላው እንዲሁ ልቅ ነው የምንሆነው። ስንቆጥበውም እንደዛ ነው። እንዴ ሆድ እንዳስለመዱት ነው እንደሚባለው በአባባል ማለት ነው። ስለዚህ ጣፋጭ ነገር የቀረኝ የምግብ ሰዓት ታስሮ የተለቀቀን ነው። ለረጅም ጊዜ ቅጣት ላይ ስለነበር ታስሮ የተለቀቀን ነው። ከዛ ምንድነው ፋይናሊ እኔታችሁ ልብሱን ላለኔ የሚበቃ ጠፋ። አንሶላ ገልድሜ መውጣት ነው የቀረኝ ወደ ውጪ መውጣት በጣም ፈራሁ። በሲሴክሽን ነው የወለድኩት። የመጀመሪያው ሲሴክሽን ስወልድ በጣም ተሰቃይቻለሁ። በጣም ህመሙ በጣም ከወለድኩ ወዲህ ኦልሞስት ሳምንት በጣም በስቃይ ነው ተነሺ ሲሉኝ እጮህ ነበረ። በቃ ምን አገባችሁ ለኔ አይደል እንዴ ብቆምም ባልቆም ብዙ አስቸግር ነበረ። ይሄኛውን ግን እርግዝና ላይ ራሱ በምጥ መውለድ ስለምፈልግ በጣም የመጀመሪያው ሲሴክሽን ነኝ ብያቸዋለሁ። ሁለተኛውን በምጥ ቢያንስ ቻንስ አለ ስላሉኝ በጣም እራመዳለሁ፣ ወክ አድርጋለሁ፣ የተለያዩ መጠጦችን እጠጣለሁ። ግን አልተሳካም። አሁን በራሷ ቀን ነው የወለድኩት። የመጀመሪያውን 37 ሳምንት ከ3 ቀን ይሄንም 37 ሳምንት ከ3 ቀን ላይ በፊት ተነሳ ጨመረ። አመጋገብሽን ወዴት ነው የምታመልጭው ብሎ ከዛ ሁለተኛውን ሴክሽኑ ግን ምንድነው ይሄኛው ይገርማችሁ በሴክሽን አወጡኝ። ቆም ተባልኩኝ። በቆምኩበት ሰዓት ወዲያው መረማመድ እያመመኝ በቃ ኃላፊነቶችን የሚመጡብኝ አሰብኩኝ። ጠንካራ ነሽ ለራሴ ብዙ ነገር እል ነበር። ደረጃ መውጣት መውረድ ጀመርኩኝ። በሳምንቴ ቤቴ ውስጥ ወደ ቤት ተመልሰን ነበረ። በጣም በቃ ፐርፌክት ነው፣ አክቲቭ ነው የሆንኩት። በደንብ እራመድ ነበር። ወደ ላይ ወርታች ሙሉ ለሙሉ ኦልሞስት በ10 ቀን ምንም አይነት ፔን የለኝም ነበር። ምንም አይነት በቃ ጤናማ ሰው ሆኛለሁ። እንደውም ጥርስ ህመም አጋጥሞኝ ነበረ እና በዛ ምክንያት የተለያዩ ሆስፒታሎች ዞር ነበረ። በእርምጃ መሄድ ነበረ። በመኪና ከመሄድ ልራመድ እያልኳቸው ምናምን በቃ ራሴን ለማጠንከር ያለኝ ሙሉ ነው እንትን ያልኩት የሞከርኩት። 6 ሳምንቴ ላይ ኤክሰርሳይዝ ጀምሬያለሁ። 6 ሳምንት ማለት 1 ወር ከ15 ላይ ኤክሰርሳይዝ ጀምሬያለሁ። በስርዓት እንቅስቃሴ ቤት ውስጥ ቀለል እያደረኩ ቀለል ባሉ ብረቶች ጀመርኩኝ። ያው ይሄኛው እንደነገርኳችሁ ይሄኛው ፕሮሰሴ ስንት ኪሎ ሆኛለሁ መሰላችሁ? 124 ከወለድኩ ወዲህ ነው ይሄን የምላችሁ። 124 125 ከወለድኩ ወዲህ ያለው ወልጄ ምንም እንትን አላልኩም። ይሄ ወጣ ያሉ ምግቦችን አጠባ ስለነበረ ወጣ ያሉ ምግቦችን ስለ ጡት ማጥባት ስለ እንትንም ሌላ ቪዲዮዎች ይዤላችሁ እመጣለሁ። እያጠባ እንዴት ዳይት ማድረግ እንዳለብን ያሉት ነገሮችን ይዤላችሁ እመጣለሁ ብያለሁ። ቪዲዮዎች ስላሉ እና አመጋገቤን ማስተካከል ነበረብኝ። ካርቦ የበዛበት ነገሮች፣ ካሎሪ የበዛበት ነገር በአጠቃላይ አልመገብም። አሁን በተለምዶ እህል፣ ዶሮ፣ ስጋ ጥሩ ሆኖ ሳለ ምንድነው መጥፎ መሰላችሁ? አበሳሰሉ። ዶሮ ሲባል በወጥ መልክ በጣም ብዙ ካሎሪ ሃይ ሆኖ ቅቤው፣ ሽንኩርቱ፣ ዘይቱ ሁሉ ነገር ተጨምሮበት በጣም ካሎሪ ዴንስ ሆኖ ነው የሚሰራው። ያ ከሆነ ጥሩ አይደለም። ዶሮ ጥሩ ነው አዎ፣ ግን የምንሰራበት ወይ ዶሮዋ ብቻዋን በቂ ናት ካሎሪ። ይሄ ቢጨማመርበት ስጋ ካለን ስጋው ብቻውን በቂ ነው። ብዙ ነገር ተደርጎ እንድንወፍር ተደርጎ ነው የሚመጣልን። በጣም አስቸግር ነበረ። ይሄ አራስ ስንሆን በክፍየል ምናምን የሚባል ነገር አልበላም በማለት በጣም ጥሎችን ከእናቴ ጋር ጠላ ነበር። ያው እናቶች ደግሞ አይሰሙም እንደዚህ አይነት ነገር። ምንድነው አንቺ ደግሞ በቃ አራስ አወኩ ብለሽ እያለች ነው በቃ የምትሰድበኝ የነበረው። እነዛን ነገሮች
ዶሮም ፍየልም ስጋም መጠቀም አላቆምኩም። ከወለድኩ በኋላ እንደነገርኳችሁ ምንም አይነት ኪሎ አልጨመርኩም። በወሊድ ላይ ነው 125 ኪሎ ነበር፣ እዛው ላይ እንደቆመ ሄድኩት። አመጋገቤን በደንብ ተጠነቀቅኩኝ። ከወሊድ በኋላ እንቅስቃሴ እንደነገሩ ጀመርኩ። 3 ወር ላይ ዶክመንታሪ ተጀመረ። ዶክመንታሪው ብዙ እናቶች መማሪያ ይሆናል ተብሎ የተጀመረ ነው። ለውጤ ብዙ የ3 ወር ለውጤ ነው። ይህን ፕሮሰሴን ሁለተኛው ላወራው ነበረ፣ ግን ከማወራው በዶክመንታሪ ፎሎሬ ከፍ ሲል 50 ሺህ ነው እንግዲህ ቃል የገባሁት ለራሴ። 50 ሺህ ለትገባ ያ ዶክመንታሪ ይለቀቃል አለ ሙሉ ተሰርቶ ስላለቀ በዛ ብታዩት አይሻልም? ስቶሪን ከማወራችሁ ያኛው ላይ ለቃለሁ ብያለሁ። እና በዛሬው ቪዲዮ ግን ያሰብኩት ምንድነው በመጀመሪያ ልጅ ላይ የ30 ቀን ቻሌንጅ ሁለቴ ነው የተወዳደርኩት ብያቸዋለሁ። አንደኛው አንበሳ ሲነሳ፣ አንደኛው ኤልም እዚህ ጋር ሁለቱም ማሳያቸዋለሁ። ሁለቱም ከባባድ ለውጦች ነው። የመጀመሪያው ትንሽ ጉዳት አለበት ማለት የምግብ እጥረት ነበረብኝ። ሁለተኛው ግን ሙሉ ለሙሉ መስል ቢውልድን ያደረጉት እንደምታዩት ማለት ነው። ይለያያል ሁለቱም አቀናነሱ። የመጀመሪያውን 30 ቀን ይዤላችሁ ላውራላችሁ። እናንተም የ30 ቀኑን እንጠብቃለን ስላላችሁ ኮሜንት ስር የ30 ቀኑ እንዴት እንደነበር ላውራችሁ። 30 ቀን ይሄ ቪዲዮ ሌላ ደግሞ ማለት የሚፈልገው ነገር ይሄ ቪዲዮ 30 ቀን ቻሌንጅ ሳወራችሁ ለማን መሰላችሁ? አንደኛ በጣም ቢዚ ነኝ፣ ስፖርት መስራት ኃይል የለኝም ለምንል ሰዎች፣ ሁለተኛ ኃላፊነት በዛብኝ፣ ኑሮዬ፣ ጭንቅላቴ፣ ስትረስ፣ ጤናማ አይደለሁም ለምንል ሰዎች፣ ለብዙ ሰዎች መማሪያ ይሆናል። ምክንያቱም እነዚህ ሁሉ ነገሮች ውስጥ ነበርኩኝ የ30 ቀን ሙሉ። ልክ 30 ቀን ቻሌንጅ ስጀምር አንደኛ አጋዥ ከቤት ሄደች። የቤት ውስጥ ኃላፊነት ከታች እስከ ላይ እኔ ላይ ነው። ኃላፊነት ጽዳት ብትሉ፣ ምግብ ብትሉ፣ ልብስም ምንም ልጄን ቴኬር ማድረግ፣ ባሬ ቴኬር ማድረግ፣ ውጭ ወጥቼ ስራ ሌሊት 5 ሰዓት ድረስ ነበረኝ። ሌሊት 5 ሰዓት ነው ከስራ የምመለሰው። ይህ ሁሉ ኃላፊነት እኔ ላይ ነበር። በዚህ በኩል ዳይት ስናደርግ የዳይት ምግብ ማዘጋጀት አለብኝ። የዳይት ምግብ ለራሴ ነው ማዘጋጀት ያለብኝ። ከዛ ለልጄ የሚሆን ምግብ አለ፣ ለባለቤቴ የሚሆን አለ፣ የቤት ጽዳት አለ፣ ልብስ፣ ብዙ ሁሉም የቤት ኃላፊነት እኔ ላይ ነው ያለው። ይሄ እንዳለ ሆኖ በቃ ብቻሽን ነሽ በሚል ደግሞ እናቴ መጣች። እናቴ እያለች ደግሞ ዳይት እና ኤክሰርሳይዝ ማድረግ የማይታሰብ ነው። በቃ በጣም ነው የምትጨቃጨቀው በጣም ምክንያቱም ኦልሞስት ቀንሰሻል ብላ ለእሷ ውፍረት ማለት መመቸት ነው ምቾት ነው ብላ ስለምታስብ ተጨቃጨቀችኝ በጣም። ምግብ ፊቴ ላይ አምጥታ ታቀርባለች። የተለያዩ ድግሶች እንዲሄዱላ እንትን ጠርተናል፣ ሰው ቤት ይዛኝ ትሄዳለች እንድበላ። እኔ ዛኔ ምንድነው የማደርገው ባለኝ ታይም 24 ሰዓቴን በአግባቡ ነበር የምጠቀመው። በአግባቡ ስላችሁ በአግባቡ ስኳት አሁን ለምሳሌ ብረቶች ስላልነበሩ ልጄ ተሸክሜ ነበረ ኤክሰርሳይዝ የምሰራው። በውጭ ቤት ውስጥ ማዘጋጀው አንድ ነገር አይቆርሽ። ከጠዋት እነሳለሁ አይደለ? ስራዬ በፈረቃ ነው። አንዳንዴ ጠዋት ሊሆን ይችላል። ጠዋት 12 ሰዓት ከገባው ማታ 9 ሰዓት፣ ከሰዓት 9 ሰዓት ነው የምወጣው። 9 ሰዓት ከገባው ደግሞ ሌሊት 5 ሰዓት ነው እንትን ብለው። በሳምንት 3 ቀን 5 ሰዓት፣ 2 ቀን ደግሞ የጠዋት ነኝ። ስለዚህ በቃ በአግባቡ ስጠቀም ስላችሁ ኤክሰርሳይዝ አደርጋለሁ። ጠዋት ሰፈሬ ውስጥ ነው ሩጫ የምሮጠው። ለ30 ደቂቃ እሮጣለሁ። የ30 ቀኑ ስጀምረው ማለት ነው። ለ30 ደቂቃ ጠዋት እሮጣለሁ። ከ4 ሰዓት 5 ሰዓት ምግብ አልመገብም። ዲቶክስ ነው የማደርገው ሰውነቴ። ዲቶክስ ድሪንኮችን የተለያዩ ይዤላችሁ እመጣለሁ ብያለሁ። ዲቶክስ ሰውነቴን ክሊን ለማድረግ ማንኛውም ሰውነታችን ንጹህ ሲሆን ጉበታችን፣ ኩላሊታችን በስርዓት በአግባቡ ውስጣችን ስንሰራ የምንሰጠው ምግብ እያንዳንዱ ዳይት ብለን አንዳንዴ እኮ ዳይትም ኤክሰርሳይዝም እያደረገን አንቀንስም አይደል? አጋጥሞን ያውቃል ብዬ አስባለሁ ብዙዎቻችን። ያ ምንድነው ውስጣችን ንጹህ ካልሆነ ምንም ልሰጠው አይቀበልልም። ሆርሞን የሚባል ነገር አለ። ሆርሞናል ኢምባላንስ ውስጣችን ውስጥ ካለ ጉበታችን፣ ኩላሊት፣ ብዙ ነገራችን ንጹህ ካልሆነ ምንሰጠው ለሰውነታችን ምንሰጠው ነገር ሪዛልት ላይ ያሳየን ይችላል። ስለዚህ ያንን ደግሞ በጣም ማምንበት ነገር ነው። ሰውነትን ዲቶክስ ማድረግ፣ ሰውነትን ክሊን ማድረግ በጣም ማምንበት ነገር ነው። በሳምንት 2 ቀን እስከ 8 ሰዓት እጾማለሁ። 2ቱን ቀን ማለት ነው። ያው ሃይማኖታዊ ነው። ለዚህ ለእንትኑም ጠቅሞኛል። 2 ቀን እጾማለሁ። ጠዋት ላይ ኤክሰርሳይዝ በየቀኑ 5 ቀን በሳምንት 5 ቀን ጠዋት ለ30 ደቂቃ እሮጣለሁ። ሩጫ ነው። ሩጫ ስላችሁ በጣም የፈጠነ ሩጫ ሳይሆን ዱብ ዱብ እያልኩ ረጅም መንገድ እሄዳለሁ። ከዛም ውሃ በደንብ እጠጣለሁ። ከ2 ሊትር እስከ 4 ሊትር እጠጣለሁ። ከዛ እንዳጋጣሚውም የጾም ወቅት ነበረ። የጾም ወቅት ስለነበረ ፕሮቲን ፐርፌክት ለምንለው አኒማል ቤዝድ የሆኑ ነው። እንደ እንቁላል፣ ስጋ፣ ቺክን፣ አሳ እንደዚህ አይነት ነገሮች በጣም ጥሩ ናቸው ዳይት ላይ ሲኖር። ግን ፕላንት ቤዝድ ደግሞ ግዴታዬ ስለነበረ እንደ አተር፣ ባቄላ፣ ምስር፣ ቦለቄ እንደዚህ አይነት አቮካዶ እንደዚህ አይነት ነገሮችን ነበረ የምመገበው። ቶፉ እነሱን በተለያየ መልኩ እያበሰልኩ ፖርሽን በጣም እጠነቀቃለሁ። እስከጠግብ ኦልሞስት ምግብ ስንበላ ሁሌ ዳይት ላይ ሆነን ወይም የምፈልገው ለውጥ ከሆነ 70% ላይ እናቁም። ጥግብ እስክንል ሳይሆን 70% ማለት ለመጥገብ ትንሽ ሲቀረን እናቁም።
ያንን ነው ነበረ ማደርገው። አረንጓዴ ነገሮችን ጎመን፣ ሰላጣ በጣም እመገባለሁ። ግን የምመገበው ምንድነው ጎመን ከሰራው ኦልሞስት ለብ በማድረግ ቅድስቲ በደንብ አልተንትናለን። ሰላጣ እመገባለሁ። አረንጓዴ ነገሮችን በአጠቃላይ ወስዳቸዋለሁ። አመጋገብ ውሃ በደንብ እጠጣለሁ። እንቅልፍ ነው ችግሩ። እንቅልፍ አጠባ ስለነበረ ሌሊት ላይ ያለ በሚችለው አቅም እሱን ማኔጅ ለማድረግ እሞክራለሁ። ሌሊት ላለመነሳት 5 ሰዓት ላይ ወይ ምናምን አጥቼ ጨርሼ ጠዋት 11 ሰዓት 12 ሰዓት ለማድረግ ብቻ ምን ልበላችሁ ላይፌ በጣም ቢዚ ነው። ቢዚ ሆን ግን የቤት ውስጥ ከኤክሰርሳይሱ በላይ አፕሪሼት ማድረገው አሁንም ቢሆን ኤክሰርሳይዝ ወተን ከምንሰራ በላይ ከጠዋት እስከ ማታ ቤት ውስጥ ጉድ የምንለው ትልቅ ኤክሰርሳይዝ ነው። ምክንያቱም ቶሎ ቶሎ እየተነፈስን ሰውነታችን ኤክሰርሳይዝ እንደሆነ አውቆት አይደለም የሚሰራው። ስለዚህ ብዙ ካሎሪ ያቃጥላል። በጣም ብዙ ቤት ውስጥ እየሰራን ያለን እናቶች በጣም ትልቅ ስራ ነው እየሰራን ያለ ነው። ግን መጥፎ ምን መሰላችሁ? ቤት ውስጥ ስራ እየሰራን በመሀል ለልጄ ምግብ እየሰራው ነው እያሉ መቅመስ፣ ለባለቤቴ ምግብ እየሰራው ነው እያሉ መቅመስ። ይሄ ኖርማል በጣም እስክንጠግብ ከምንበላው በላይ ያወፍረናል። ምክንያቱም ሰውነታችን ውስጥ ያለውን ኢንሱሊን ከፍ ዝቅ እያደረግን ነው የምንመጣው። ያ ደግሞ ፋት ስቶር እንዲያደርግ ያደርገናል። በጣም ነው የሚያወፍረን። እንደውም ብዙ ከሚበላ ሰው ካያችሁ በየደቂቃው በላለሁ የሚል ሰው አፌ አያርፍም የሚል ሰው በጣም ይወፍራል። እኔ በፊት ኤክስፔሪንስም እንደዛ ነው። ብዙ ከምበላ ይልቅ ዝም አፌ ሲያርፍ አልወድም። በቃ የሆነ ነገር አፌ ውስጥ መኖር አለበት። ወይ ቆሎም ይሁን ጣፋጭም ይሁን ማስቲካም ይሁን በጣም መጥፎ ልምድ ነው። ባይዚ በጣም በቀነስ ፕሮሰስ ላይ ሲሆን የሚጎዳን ነገር እሱ ነው። ያንን አቁም ያለው ውሃ ሲርበኝ ውሃ ጠጣለሁ። ረሃባችን ሁለት አይነት ረሃብ አለ። ትክክለኛ ረሃብና ፌክ ረሃብ ነው። ፌክ ረሃብ ማለት ሰውነታችን ስላስለመድ ነው የሚሰማን የረሃብ የድካም የማቅለሽ የተለያዩ ስሜቶች እነሱም በውሃ በቡና አሸውዳቸዋለሁ የነበረው። ቡና በጣም ጠጣ ነበር። ኢነርጂ ያገኝ ስለነበረ ቡና በጣም ጠጣ ነበረ። ከዛ በዚህ መልኩ ነው እያስበሳምንት ለነገርኳችሁ ሳምንት 2 ቀን ጾም አለው። ጠዋት 30 ደቂቃ እጫወታለሁ። ማታ 10 ሰዓት 11 ሰዓት ላይ ብዙ ጊዜ ማለት ነው ቤት ከሆንኩኝ ትሬኒንግ እሰራለሁ። ወይም ሌሊት 5 ሰዓት ስመጣ ልጄ ካለች በልጄ ነው የምሰራው። ብዙ ጊዜ እሷ ተሸክመኝ ነው የምሰራው። ከሌሎች ደግሞ ከተኛች ደግሞ ጀሪካን አለ አይደል? 5 ሊትር እሱን ውሃ እየሞላው 2 እያያዝኩ እሰራ ነበረ። ሰፈር ውስጥ ደግሞ እንትን ነበረ እንዳጋጣሚ የሆነ ብረት ቤት የኮሮና ሰሞን ካስታወሳችሁ ተዘግቶ ስለነበረ ከዛ ተከራይቼ ውስጥ ነበር። ያንን እሰራለሁ። 1 ሰዓት በ24 ሰዓት ውስጥ 5 ሰዓቱን ያላግባብ አላባክንም። ከሰው ጋር ማውራት ቀነስኩኝ። ጓደኛ ምናምን የሚባል ነገር የለም። ምክንያቱም ይሄ ሁሉ ኃላፊነት ተሸክሜ ጓደኛ ጎረቤት ምናምን እያልኩ ብዙ በምን ሰዓቴ ኢነርጂን ተሻሙኝ፣ አላማዬን ወደኋላ አስቀሩኝ ማለት ነው። በቃ ባለቤቴም ልጄም ቤተሰቦቼም ግዴታው ነው እንጂ በምችለው አቅም ዝም ነው የምለው ኢነርጂ ላለማባከን ማለት ነው። ብዙ ካወራው በጣም የሚደክመኝ እሱ እንላለው። ከዛ የሚገርማችሁ ግን ምን አለ መሰላችሁ በህይወታችሁ ትልቅ ቻሌንጅ ወደ ህይወታችሁ ከመጣ በቃ ትልቅ ጊፍት ይዞላችሁ የመጣው ማለት ነው። በጣም ከምነግራችሁ በላይ ነው ብዙ ነገር ያሳለፉት በዛ ጊዜ። በቤቴ ውስጥ ሰላም ጠፋ። በእሷ ከእናቴ ጋር ከኤቭሪባዲ ጋር መጣፋት ሆነ። ስራዬ የሆነ እንዳላደርግ ማያደርጉኝ ጥረት የለም። ስራ ቱማች ቢዚ ሆንኩኝ። ስራ ቦታ በጣም ስራ መጫጫን ጀመረ እረፍት እስካጣ ድረስ ሁሉም ነገር። ግን የሚገርማችሁ እኔ አልሸነፍ ስል እንደምጨርስ በቃ ተስፋ ሴጣን ስቆርጥ ነው ብለው ይሄን አልፎ ወደ 3ኛው ሳምንት በቃ ወሩ ሊያልቅ 1 ሳምንት ሊቀረው ምናምን ሲል ሁሉም ነገር በረደ። ሰላም ነው የሆነው ሁሉ። ስራ ከፈለግኩ ፈቃድ ተሰጠኝ። ቤቴ ሰላም፣ እናቴ ሄደች። በቃ ስራም ሊከብደኝ አልቻለም። ሰውነቴም እየቀነሰ መጣ። በቃ በጣም ደስ ይል ነበር መጨረሻው አካባቢ። እና በህይወቴ ትልቅ የተማርኩት ነገር በጣም ቻሌንጆች ህይወታችን እየከፋ ከመጣ እየተፈተንን ነው፣ መጠንከር አለን። ከተጠነከርን ደግሞ ትልቅ ጊፍት ይዞልን ሊመጣ ነው። ከዛ ባለቤቴ የሚገኛል እንዲህ ግን ፈክተሽ አሁን ብትሸነፊ ሲል ከኔ በላይ ተጋ አለ ማለት ነው ብዬ ነው የማምነው። ከኔ ላይ በጣም እዛ እየተሰቃየች ያለች ሴት ወይም ያለው እንዳለ ማለት ነው። ለዚህ እግዚአብሔር ለሱ ይሰጠዋል ብዬ ነው እንጂ እኔ እንደዚህ አድርጌ ሁሉ ሳክሪፋይስ ከፍዬ የምንችለውን ነገር በህይወት የማምነውን ነገር ሃርድ ወርኪንግ ፕላስ ጋድ በደንብ ጠንክሮ መስራት፣ ከዛ መጸለይ እግዚአብሔር ያሳካዋል ብዬ ስለማስብ ያንን ነገር ነበር ሳደርግ የነበረው በህይወቴ። ፋይናሊ 5 ቀን እንትን አለና ውድድሩን ጨረስን። 5 ቀን ነበር የተሰጠነው ሪዛልት ለማወቅ። ከሰኞ እስከ ዓርብ ከ5ኛ ነው የተጀመረው። ከ5ኛ 4ኛ የተባለ በቃ ያሳለፍኩት ጭንቀት ቀናቶች 24 ሰዓት ሲቆጥሩ ነው። ፋይናሊ ስቶሪሽን ንገሪኝ አለኝ። ያንን ያሳለፍኩትን ነገር በጣም ባበሙት እና አንደኛ ነሽ በቃ በጣም ትንበይ ያረክሹን ነገር ሲለኝ ስነግረውም በጣም ፐርፌክት ራፕ ለብዙ ሰዎች በድረስ ምቺ ነሽ ምናምን አለኝ። ኢምፓክቱ ልትለላችሁ እና 30 ቀኑ ቻሌንጅ ይሄን ነበር የሚመስለው። ልብ አልኩ ኤክሰርሳይዝ ጠዋት እሰራለሁ፣
በሳምንት 5 ቀን ጠዋት እሰራለሁ። 30 ደቂቃ ሩጫ እስከ 4 ሰዓት ነው። ብዙ ጊዜ ምግብ አልመገብም። የተለያዩ ዲቶክስ መጠጦችን እጠጣለሁ። ፕላንት ቤዝድ የሆኑ ፕሮቲኖችን፣ ቬጅቴብል፣ ጤናኛ የሆኑ ፋቶችን ወስደው የነበረው ከ2 እስከ 4 ሊትር ውሃ እጠጣለሁ። እንቅልፍ ከቻልኩ 8 ሰዓት ካልቻልኩ 6 ሰዓት ያህል ተኛ ነበረ። ቤት ውስጥ አልቀመጥም። በየሰዓቱ የሚበሉ ነገሮች አሉ። ያለ ታይሜ አንድ የምትዋጥ ነገር አልበላም። አፌ ውስጥ ምንም አይነት ነገር አላስገባም ከውሃ ውጪ። ሲደክመኝ ቡና እጠጣለሁ፣ ሀባብ እበላለሁ። ሀባብ በጣም እጠቀም ነበረ። ሎሚ፣ ዝንጅብል ምናምን ብዙ እጠቀም፣ ምክንያቱም ያኛዋ ትምህርት ስለሆነች ከተጠቀምኩ በትንሹ ነው። እፈራዋለሁ፣ በጣም ፈራ ነበር። እንደውም አሁን ከቅርብ ጊዜ ወዲህ ነው ሎሚ ምናምን መዳፈር የጀመርኩት። የዛኔ የሆነ የሚገል መድኃኒት ብላ ነበር የሚመስለኝ፣ በጣም ከመጠቀሜ ከመታመም የተነሳ ማለት ነው። የ30 ቀኑ ቻሌንጅ በዚህ የመጀመሪያው ነው ብላችሁ የተወዳደርኩት የመጀመሪያው ይሄን በሚመስል ወይ አለቀ። 30 ቀኑ አልፎ አሸነፍኩኝ። በዚህ ነው 30 ቀኑ ላውራላችሁ ያልኩት። እሱ እንዴት ላውራላችሁ ስለምፈልግ ነው። በዚህ መልኩ ነው ከዚህኛው ሰውነቴ ወደዚህኛው የተቀየርኩት። ሙሉ ለሙሉ የተቀየርኩት። በጣም ሉዝ አድርጌያለሁ። የዛኔ ሁለተኛው ነው ሞር ለኔ ፐርፌክት ብዬ ማስበው ሁለተኛው ነው። እሱ እንኳን ኢትዮጵያ ብዙ ለየት ያለ ነገር የለው። ሁለተኛው ግን ያው 50 ሺህ ፎሎወርስ ሲገባ ብዙ የተገቡበት ስራዬ ስለሆነ በጣም ብዙ ስትራግሎች ነው። የተለያዩ ፔኖች አሉ፣ ሰውታላችሁ ጋር። አሁንም ቪዲዮ እያያችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ ሀደራችሁን። በደንብ ነው። ብዙ ቤተሰብ እንሆናለን። ብዙ የምትጠቀሙበት ነገር ነው ማሳያችሁ። ከራሴ ላይፍ ኤክስፔሪየንስ ከከስተመሮቼ እና ከተማርኩት አንድ ላይ ይዤላችሁ ነው የመጣሁት። 30 ቀን ቻሌንጅ በዚህ ወይ ነው የሄድኩት። ግን ምንድነው መቀነስ ስትፈልጉ እንደኔ ይሄ ውድድር ስለሆነ ነው እንጂ ለ30 ቀን ቻሌንጅ አትያዙ። 30 ቀን ብቻውን ጥሩ አይደለም። ምክንያቱም የረጅም ጊዜ ለውጥ ጥሩ ነው። 3 ወር 6 ወር የሰጣችሁት ለውጥ ተመልሶ የመምጣት ቻንሱም ዝቅተኛ ነው። ሀቢት ይሆንባችኋል። ኑሯችሁ፣ ላይፍ ስታይላችሁ ስለሚሆናችሁ ከዛ በኋላ ትጠቀሙበታላችሁ። ለትንሽ ጊዜ የሆነ ለውጥ ግን ወዲያው ይመለሳል፣ ወዲያው ይሰለቻችኋል። እና ሁሌ እችላለሁ 30 ቀን ለውጥ የለም ብላችሁ ከዛ ወዲህ የሚቀረው ብላችሁ ልትበሉ ትችላላችሁ። ተስፋ እያደረጋችሁ ሰውነታችን፣ ጤናችን ይናጋል። ጥሩ አይደለም 30 ቀን ለውጥ። በተለያዩ ቦታዎች እንዲቀነስኩ 10 ቀን እንደዚህ ቀነሱ ያንን ነገር ባትሞክሩ እንደኔ ጥሩ ነው። ሊቀነሱ የሚችልበት ኦፕሽኖች አሉ፣ ግን ለጤናችሁ ጥሩ አይደለም። በሚቀጥለው ቪዲዮ ዲቶክስ ማድረግ ነው ይዤላችሁ እመጣለሁ ብዬ ያሰብኩት። ዛሬ አይበቃንም። ኮሜንት ላይ እንደሰራላችሁ የምፈልገውን የቪዲዮ አይነቶች እያስቀመጣችሁልኝ እሱን እያየሁ ስለሆነ የምሰራው። አሁንም ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ እንሆን፣ የተማማርንበትን እንለፍ።